እዚች ጋር ምትለምን ነበረች እሷን ሲያናግሩኝ በቃ ውስጤ ድንግጥ አለ ወይኔ በቃ ልሩጥ እንዴት ተነስቼ ምናምን አልኩ አይ አልሮጥም በቃ ምንም ተስፋ አልቆርጥም ወይ ይሄዳል ወይ ይቀመጣል የማለት ሐሳብ ነበር ኦሮጬ መጥቼ ቁጭ አልኩ ልክ እኔ ቁጭ እንዳልኩ መጣና አረረረ ጫማ ሳላስጠርግማ በዚች ልጅ አልሄድም አሉ 11 ሰዓት ተነስቼ ልጆችን አጣ ልብሳቸውን ዩኒፎርማቸውን አዘጋጅቼ ምናምን እስከመጣ ሰዓቱ 20 ጉዳይ 5 ጉዳይ ይላል ግን 12 ተኩል እዚህ መድረስ አለብኝ እቃ ምናምን አውጥቼ ቁጭ ማለት አለብኝ 12 ተኩል ማለት ነው በዛ ነው ስራውን በቀጥታ ደንበኞች የሚያገኙኝ ማለት ነው ይሄ ስራ እንዴት ሆነሽ ነው ምሰሪው ይሉኛል ብዙ ሰው እንዴት ነው እዚህ ጋር ግን ጎበዝ ነሽ ምን ሰው ነው እንጂ እንደዚህ ሆነሽ በመስራትሽ ምናምን ነው እንጂ ሚለኝ ሰው በክፉ ምንም የሚያወራኝ ሰው የለም አሁን ስራ ባይኖር ራሱ ቁጭ ብዬ ውላለሁ ሰውን ጠብቃለሁ ሰውን ያው ሲሄድ ሲመጣ እየተጫወት ነው የምንውለው ምክንያቱም በዚህ ነው ሰው የምታገኘው ደክሜር ሰርቼ ማለት ነው ነገ ለልጆቼ ቦታ እንዲኖረኝ በጣም ፈልጋለሁ ቦታ እንዲኖረኝ ለነሱ ደግሞ እንደኔ እነሱም እንዳይቸገሩ የማለት ሐሳቡ በጣም አለ ቢያንስ እኔ ተቸግራለሁ አልፏለሁ አሁንም እግዚአብሔር ካለ ግን ልጆቼ እንዳይቸገሩ ነው አንድና አንድ ነገር ልጆቼ እንዳይቸገሩ ነው በቃ የኔ ሐሳብ በነገራችን ላይ እግዚአብሔር ሰው የኢትዮጵያ ሕዝብ እግዚአብሔር ይስጣው በጣም ለኔ ያዘነይታለሁ በቃ ቦታ በጣም ያለኝ ሰው ነው ግን ያው ለሰው ልጅ ደግሞ ቦታም ኖሮ ረዳት ያስፈልጋል ሰው ልጅ መቼም ሰው ሲረዳዳ ነው ስትረዳዳ ነው ምንም ነገር የምታሸንፈው